ከነፍስ በላይ የሚሰጥ ነገር ካለ ሰጠዋለሁ። እንዳታሳልፉ። ይህን ንግግር ሰምተን እንመለሳለን። ነፍስ በላይ ምን አለ በዚህ ምድር ላይ? በቃ ነፍስ ነው የመጨረሻው። ካለ ሰጠዋለሁ። ከነፍስ በላይ ለዓለም ሮሌት ዶክተር አብይ አህመድ ከነፍስ በላይ የሚሰጥ ነገር ካለ ሰጠዋለሁ። እናንተ ሰዎች ግን እንደው ማፈሪያችሁ ተበጥሷል ነው። እንደው ምን ይሻላል አይደል? ለምን ምንም አትጠራጠር። ምንድነው ምክንያትህ? የመጀመሪያው ኢትዮጵያን ዛሬ ከፍ እንድትል ያደረገው አብይ ነው። ፕራይም ሚኒስቴሩ ልንገርህ፣ የአፍሪካ ተው አፍሪካ፣ የኢሮፕ፣ የኤዥያ፣ የአሜሪካ የሆነ አገር ፕሬዝዳንት ወይ ጠቅላይ ሚኒስትር ቢሆን እርግጠኛ ሁኜ ነው የምነግርህ እንደነ ኤለን ማስክ አየር ላይ ነው የሚሄደው እንጂ በምድር እንኳን አይሄድም። እውነት ነው፣ ችግሮች አሉ። ችግር የለም ልልህ ፈልጌ አይደለም። በችግር ውስጥም ደግሞ ይሄ ፕራይም ሚኒስተር አገሬን እየቀየረልኝ ስለሆነ ከነፍስ በላይ የሚሰጥ ነገር ቢኖር ነፍሴን እሰጠዋለሁ። አንተ ሲጀመር አብይ ከመወለዱ በፊት ራሱ ያበድክ ሰው ነው። አዎ እውነት ነው። እሱ በመኖሩ በጣም ሀብታሙ ናቸው። በጣም አለሌ ሆናችኋል። ሲበዛ አለሌ ሌባ ሆናችኋል። ለዛ ነው ነፍስህን የምትሰጥለት። ወደህ ነው የምትሰጠው። በቃ አትግለጽልን። በቃ ነግረህናል እንዴት እንደምንወደው። አትግለጽልን፣ አንፈልግም። ምኑን አለ አንተ? ነገራችን ላይ እዚህ ጋር ከደረደርካቸው መጽሐፍቶች መሃል የፕራይም ሚኒስቴሩ ራሱ አለ። ዋው! የመደመር መጽሐፍ ይህንን መጽሐፍ ሲመረቅ አብሬው ነበርኩ። በጣም ነው በእውነት ነው የምነግርህ። ይሄ ማለት በአብይ ዘመን መፈጠሬ ለኔ ትልቅ እድል ነው። እውነቴን ነው የምነግርህ። በፕራይም ሚኒስቴር ዶክተር አብይ አህመድ ዘመን መንሱር ኑሮ ስለ አብይ መናገር መቻል ለኔ ትልቅ ክብር ነው። አይ ላቭ ዩ ማይ ብራዘር። በጣም ነው የምወድህ። አገሬን ከፍ እንደምታደርግልኝ እርግጠኛ ነኝ። ይሄን ካልወደድክ፣ ይሄን ካላከበርክ፣ ለዛ ነው ሶሻል ሚዲያ ላይ ሰውየው ስሙን መጥቀስ ስለማልፈልግ ነው ስለ ፕራይም ሚኒስቴሩ ስም እየጠራ ሲሳደብ ነፍሴን ነው የምሰጠው ያልኩት። በነገራችን ላይ እኔ ሙስሊም ነኝ። ለዲነል እስላምና ለአብይ ነው ነፍሴን የምሰጠው። አሁንም ደግሜ እናገራለሁ። በኮንፊደንስ ነው የምነግርህ። በእርግጠኝነት ደግሞ አብቹ በህይወት እያለ እቺ አገር ተቀይራ ይሄ ችግር አልፎ ይሄ መከራ አልፎ የምናመሰግንበት ወደፊት እንዲከፍ የምናደርግበት ጊዜም ደግሞ ይፈጠራል። እርግጠኛ ሆኜ ነው የምነግርህ። ዛሬ እኮ ወጣቱ ትውልድ ስለ አብይ ስትናገር እያለቀሰ ነው የሚያስረዳ። እውነቴን ነው የምነግርህ። በጣም ብዙ ሰዎች ለአብይ ያላቸው ፍቅር ምን ብዬ ልገልጽልህ አልችልም። በጣም የሚወዱት የሚያከብሩት ትውልዶች እየተፈጠሩ ነው። በቴክኖሎጂ በኩል ብትመጣ፣ አገር በመቀየር በኩል ብትመጣ፣ እውነት ነው እንደዛ። ስለአሁን ብዙ ሰው ይሄ አሽቃባጭ ለአብቹ ማሽቃበጥ የሚለው ወርድ ሳይሆን ሌላም ብትለኝ አይደንቀኝም ነፍሴ። ገና ወደፊት ማሽቃበጥለታለሁ። 4 ዓመት ሙሉ ስለሱ ነው የማወራው። እኔ ስለማንም ባለስልጣን ሚዲያ ላይ አውርቼ አላውቅም። አይተሃል። የማንም እኔ ፖለቲካ ደጋፊም አይደለሁ። አገሬን ግን እየቀየረ ያለ መንግስት መሆኑን ስለማቅ አባት ነው እሱ። ስለዚህ ዛሬም ነገም ወደፊትም I love you my prime minister። ዛሬ በጣም ብዙ ትውልድ ፈጥረናል። አብይን የተረዱ ፕራይም ሚኒስቴሩ ለዚች ሀገር የተፈጠረ ከብዙ ዓመታት ውስጥ አንድ ሰው ይፈጠራል የሚባለው አለ። ከዛ ውስጥ መሃል አብቹ ነው። ስለዚህ አላህ እድሜ ብቻ ይስጥ። እኔ ዱዓ ማድረግለት ይሄንን ነው። እኔ ሰላቴው 30 ግጄ ሰላቴን ስጨርስ ለአብይ ነው ዱዓ ማድረገው። ምንድነው የምትለው? እድሜውን አላህ እንዲሰጠው እድሜ ብቻ ነው ለሱ የምመኝለት። ለምን በህይወት ካለና እቺን አገር እንዴት አድርጎ ሊለውጣት እንደሚችል ስለማቅ ድሮ ቀድሜ ስለተረዳው። ከሰሞኑ አጀንዳ አለ የአሰብ ወደብ። ምን አልክ? ይመልሳል። አብቹ ይመልሰዋል። ምንም አትጠራጠር። በድርድርም ቢሆን በምንም ቢሆን አሁን እኮ ብዙ ሰዎች ያልተረዱት መከላከያ ሰራዊት ያለበት ሌቭል አያውቅም ሰው። እኔ በአካልም ሂጄ ጎብኝቼ አውቃለሁ። ይሄ ምንድነው ደብረ ዘይት ያለውን አውሮፕላን የሚነሳበት ምንድነው የሚባለው አየር ኃይል ግቢ ጎብኝቼ አውቃለሁ። አሜሪካ ላይ ያሉት ነገሮች እኮ እኛ ጋር አሉ ጋሽ። አሜሪካ ያለው ዛሬ አሜሪካ የምትሰራው አገሯን የምትጠብቅበትን መሳሪያ የኔ ፕራይም ሚኒስተር ለአገሩ መጠበቂያ አድርጓል። ለምን? የሚያገኘውን ገንዘብ ስራ ላይ ስለሚያዩ ሌብነት ስለሌለው። ገብቷል አይደለ? ኢትዮጵያና ኤርትራ አንድ ሀገር ይሆናሉ ብታናለ አትጠራጠር። በጉልበት ባይሆን የኔ ምርጫ ትንቢት ነው። ምንድነው? ትንቢት አይደለም። በጉልበት ባይሆን የኔ ምርጫ ነው። በእርግጠኝነት ግን ጋሼ በሰላማዊ መልኩ ነገሮችን ይጨርሳል። ካልጨረሰ ግን
አገሬ መንሱርን በፈለገችበት ሰዓት ለመሄድ ዝግጁ ነኝ። ለምንም አሰብ ላይ አሳ የምትበላ ይመስላል። ሄደ ውይ አሳ ብቻ እሬቻ ራሱ እናከብራለን እዛ ሄደን እሬቻ እናከብራለን እዛ ሄደን። ይገርማል እንደ አንተን የት እሬቻ? ቀይ ባህር ላይ እሬቻ ይከበራል አንድ ቀን በሰላማዊ መልኩ አትጠራጠር። ይሄንን እንደው ምን አግኝተህ ነው አንተ? ለነገሩ አንተ ምን ተነክ? እንደፈለገ ትዘርፋለህ፣ እንደፈለገ ትዘላለህ፣ እንደፈለገ ትጠጣለህ፣ ትበላለህ፣ እንደፈለገ ድሃን ታመናጭቃለህ። ስለዚህ አንተ ምን ተነክ? እውነትህን ነው። ለአብይ ነፍስን ትሰጣለህ። ለአብይ ነፍሴን እሰጣለሁ ብቻ ሳይሆን ማለት ያለብህ አንተ ለአብይ ነፍሴን ሰጥቻለሁ ማለት። አዎ ከልብ ታገኘዋለህ። መልካም ቀን